ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ባላችሁበት በዓለም ዳርቻ ሰላማችሁ በሰፊ ያድርግልኝ። ማን ያለውላችሁ እግዚአብሔር ይመስገን። ምን ብሰራ ጥሩ ነው? ዶሮ ወጥ። እስቲ ማን ነው መዳም ቤት ሆኖ ዶሮ ወጥ ያማረው? ልክ እንደኔ ያማረው የለም እና ወዶችዬ ምን እላችኋለሁ መሰላችሁ? ሽንኩርቴን ከተፌ ሁሉ ነገርን ጨማምሬ ያው ቆይ ለምን አልቀርጽላቸውም ለጓደኞቼ ብዬ ለዩቲዩብ ቤተሰቦቼ ለምን ቀርጽ አላሳየም ብዬ ይኸውላችሁ ይኸው እየቀረጽኩኝ ነው። ይህን ይመስላል። ገና እንግዲህ ቁሌት ላይ ነው። ሽታው እንዴት ደስ እንደሚል የኢትዮጵያ በርበሬ ነው። በጣም ነው ደስ የሚለው። እንግዲህ በነገራችን ላይ ዛሬ መቀርጸው ዛሬ ቀን ምንድነው? ዛሬ ቀን ሮብ ነው እና ቁሌት አድርጌ አሳደሬ ነገ ደግሞ ዶሮዬ ነጠብጠብ አድርጌ ጨመር አድርጌ ነገ ነው ታውቃላችሁ። አሰራሬ እንኳን ዝም ብሎ እንዳይመስላችሁ ልክ እንደ ኢትዮጵያ ነው። ዶሮ ውስጥ ተወስታ ያለበት በዓል ሲደርስ ዶሮ አመት በልክ 3 ቀን ሲቀረው እኛ ቤት እንግዲህ እንደዛ ነው። የሌላውን ቤት ባላቅም አመት በዓል ወይ 2 ቀን ሲቀረው ከዋዜማው በፊት ሽንኩርት ይላጣል፣ ይከተፋል፣ ይዘገጃጃል። ከዛን በቃ ተቁላልቶ ምናምን ቁጭ ይላል። በዋዜማው ደግሞ ይጨማመራል። ዶሮ ምን ተጨማምሮ ከዛ የአመት በዓል ዕለት ይበላል። እስቲ ማነው ተወስታ ያለበት ተዘላስ በላችሁ ብዬ ነው። እና ይሄን ይመስላል። እና ደግሞ ያለውን ሁሉንም መጨረሻው ድረስ አሳያችኋለሁ። እስቲ በላው ላይ ደግሞ ቅመም እንጨምር። አይ እንግዲህ እንደዚህ ነው የምሰራው እዚህ ስለሆንኩ፣ ግን ኢትዮጵያ እንዲህ እንዳይመስላችሁ። ለቶሎ ስለሆነ እንትን ማለት በጣም ነው ቡድ እንደዚህ አብሮት ተሰጥ ማለት ነው። እንፋሎቱ ካሜራውን ትብስስ ያደርገዋል። ይቀርጽልኝ ሰው ስለሌለ ራሴ ስለምቀርጽ እንግዲህ ለወደፊት ጥራት ከሌለው በጣም ይቅርታ እሺ ውዶቼ። በጣም እዛ እንዲከደን እናደርገዋለን። አየት ውዶቼ እንዴት ቸክ እያለ እንዳላያችሁት። አቤት ሙያ እኮ በቃ ሙያ ትጠላላችሁ። ያችልክ ለዚህ ከዚህ ከዛም በኋላ ዶሮ ደግሞ ነገ ነው የምጨምረው። በነገራችን ላይ ስጨምርም ማሳያችኋለሁ። ደግሞ ቪዲዮዬን ከወደዳችሁት ላይክ፣ ሼር በማድረግ አሳድጉኝ ውዶቼ። እና ደግሞ ያንንም ቀርጬ አንድ ላይ ለቅላችኋለሁ ዶሮ ስጨምር ማለት ነው። መጨረሻውን አሳያችኋለሁ። እንግዲህ ልክ እንደዚህ እንደምታዩት የዶሮዬን መጨረሻ ላሳያችሁ ብዬ ነው። የወዳችሁ ይታኮሳል አልኳችሁ። አያምርም? እንደዚህ ዶሮዬን ጨምሬያለሁ እጥብ አድርጌ በሎሚ በዘይት እና እዩት ያምራል። ወይኔ እንዴት እዩት። እግር ጨምሬያለሁ። ምርጥ የሚሆን ይመስለኛል። እንግዲህ አሁን ልክ እንደዚህ ተደርጎ ደግሞ ይንተከተካል። ስጋዬ በሰል እስኪል ድረስ ትንሽ ተከተክ ሲል ውሃ ከልሳለሁ ማለት ነው። ያው አያችሁት
ያው እንደ ነገሩ ነው የምንሰራው። ያው የሰው ሀገር ስለሆነ ያው ጥሩ አስተያየት ነው የምፈልገው፣ መጥፎ እንዳሰጡኝ ብቻ አደራ ውዶች። እንግዲህ አሁን ውሃ ከልሼ ነው የሞቀ ሆነ ያደረኩበት። እዩት እንዴት እየተተከተከ ነው ውዶችዬ። እንግዲህ እዩት፣ ያው እዚህ ላይ ደርሻለሁ። አንድ ጓደኛ አለችኝ ደግሞ እንዲቹ በቃ ተነዘነዘኛለች። በአቆምሽኝ አቆምሽኛሽ፣ እኔ ደግሞ አላቀምስሽም። አንቺ ምንድን ነው የምትይው? እና ሰማችሁ? ቀምሼ ጨውበት ትላለች። እኔ እንዴት አባቱ ታኮሳድረስ ስማ። አይ ተወዶችዬ እዚህ ጋር ደርሻለሁ። እንግዲህ አሁን መጨረሻው ነው። ምን እንጨምራለን? እንቁላል። ያው እንግዲህ ይሄንን ብቻዬን እንዳይመስላችሁ አንድ ጓደኛ አለችኝ ብያችኋለሁ። እና ደግሞ ጓደኞቼ የሚመጣሉ እና የወዶችዬ እንቁላሌን ጨምሬያለሁ። አሁን ይሄንን ብቻዬን እንዳይመስላችሁ ያው ከጓደኞቼ ጋር ነው። ጓደኞቼ ቤቴ ስለሚመጡ ነውና ኧረ አንቺ ታይ የውጪው ልጅ ኧረ እንዴት ይኸውላችሁ ስጨልፍብኝ አይደብርሽም እንዴ? ይሁንልሽ። እሺ ውሰጂ ምንም ማለት አይደለም። ያው አያችሁ እንግዳ እንኳን አትጠብቅም። አቤት አቤት። አንድ እብድ የሆነች ጓደኛ አለችኝ እና ወዶችዬ ቪዲዮን ከወደዳችሁ ሰብስክራይብ እያደረጋችሁ ባይ ባይ። አሁን ይሄ በቃ ቁጭ ይደረጋል። እንግዶች ሲመጣ ደግሞ ቀርጬ ያሳያችኋለሁ። በሌላ ቪዲዮ እንገናኝ። ቻው